السلام عليكم ورحمة الله وبركاته. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم። ሰላማችሁ በያላችሁበት ይብዛላችሁ። ወደ ዋናው ሐሳቤ ከመግባቴ በፊት ላይክ እና ሰብስክራይብ በማድረግ ጀምሩ። ይህ ቪዲዮ በይበልጥ ሰዎች ጋር እንዲደርስ ሼር አድርጉት። የዛሬው መልእክቴ የሚያጠነጥነው ስለ አልቃኢደቱ ኑራንያ ይሆናል። አልቃኢደቱ ኑራንያ ማለት ከቁርአን ውስጥ የሚገኙ ፊደላትን፣ ቃላትን የያዘ እንዲሁም ስለ አረበኛ ፊደላቶች በሰፊው የሚዳስስ የሆነ የቁርአን የመጀመሪያ ደረጃ የመማሪያ ክፍል ነው። ማንኛውም ቁርአንን መቅራት የሚፈልግ ሰው የግድ ከዚህ የመማሪያ ክፍል መጀመር አለበት። ይህ ለምን እንዳስፈላጊ አድርጌ እንደወሰድኩት ልንገራችሁ። ቁርአን የፊደላቶች ስብስብ ነው። ስለዚህ ቁርአንን ለማወቅ ፊደላቶች ላይ በሰፊው መማር ይኖርብናል ማለት ነው። ለምሳሌ ልንገራችሁ። አንደኛ ክፍል እንደገባን ሀሁን በቡን በደንብ እንማራለን። እነዚህን ፊደላቶች በደንብ ከተማርን ማንኛውንም አይነት ቃላት ወይም አረፍተ ነገር ማንበብ እንችላለን ማለት ነው። ወደ አልቃኢደቱ ኑራንያ ስንመጣ የምናገኘው ነገር ከዚህ ጋር ተመሳሳይ ነው። ስለዚህ አልቃኢደቱ ኑራንያ በተጅዊድ መቅራት ይኖርብናል ማለት ነው። ኢንሻአላህ አልቃኢደቱ ኑራንያ በደንብ ተምረን ከጨረስን እመኑኝ ቁርአን በጣም ቀላል ነው። አንድ ወሳኝ ነገር ልንገራችሁ። ቁርአን እንዲገባችሁ ተፈለጋችሁ ወደ አላህ ተመለሱ። ደግሞዋለሁ፣ ቁርአን እንዲገባችሁ ከፈለጋችሁ ወደ አላህ ተመለሱ። ከወንጀሎች ራቁ። ንጹህ ወረቀት ነው ሲጻፍበት በደንብ የሚይዘው። ከነጋ ቁርአን መቅራት የሚፈልግ የኢሞ ስልክ 00253773500189 በዚህ ቻናሌ ለቁርአን ጀማሪዎች አልቃኢደቱ ኑራንያን ክፍል እያደረኩ የምለቅላችሁ ይሆናል። የዛሬው መልእክቴ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።